በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የአደራ የቃል ኪዳን የከበሬታ ልጆች በልዑል እግዚአብሔር ፍጹም ሰላም እያልኳችሁ ወደ ዋናው ሐሳቤ ይገባለሁ። የአንቀጸ ተዋሕዶ ሰንበት ትምህርት ቤት የነዳያን ክፍል እንደሚታወቀው ከሳምንት በፊት የነዳያን ምገባ አድርጓል። የነዳያን ክፍሉ ቋሚና ጊዜያዊ የሆኑ ነገሮችን ያግዛል። ከወገኖቻችን ጋራ በዓልን አሳልፈናል። እንዲሁም በቋሚነት የምንረዳቸው አሉ። ስለዚህ በእናንተ በጎ አድራጎትና ጥሩ የሆኑ ቤተሰቦቻችን ስላላችሁን አሁንም በእንቅስቃሴ ላይ ስላለን የሚሸጡ ትኬቶች አሉ። እነሱም በእጃችን ላይ ያሉ አላለቁልንም። ስለዚህ ይሄ ቪዲዮ የሚደርሳችሁ አባሎቻችን ትኬቱን እየገዛችሁን እንዲሁም ወደፊት አሁን ሚያዝያ 26 ጥሩ የሆነ ጉባኤ አዘጋጅተናል። በፕሮጀክተር የሚሰሩትን ስራ ሁሉ የሚዳስስ ያኔ ማየት ማመን ነውና በጉባኤው ላይ ተገኝታችሁ የምንሰራውን ስራዎች እንድታዩልን ከዚያም በተጨማሪ ደግሞ ለጋስ የልዑል እግዚአብሔር ልጆች አላችሁና በጉባኤው ላይ ተገኝታችሁ ያን ካያችሁ ደግሞ የሚረዱን አንዳንድ ነገሮች አሉ። በየሳምንቱ የምናጥባቸው ነዳያኖች አሉ። እነሱን ተመንገድ አንስተን የምናጥባቸው ሲታጠቡም የሚቀየር ልብስ አለ። ለኛም ደግሞ ጓንት ማጠቢያ አለ። ለነሱ ሳሙና አለ። አንዳንድ የሚፈለጉ ግብአቶች አሉና መታችሁ የምንሰራውን ስራዎች እያያችሁ እየተባበርን ይህን የተቀደሰ ስራ እኛ በጉልበታችን እናንተ ደግሞ ተሰጣችሁ ላይ እየሰጣችሁን ይህን መልካም ይሁን አገልግሎት አብረን እንድናገለግል እያልን በጉባኤው ላይ ተገኝተን ያለውን ነገር እንድንመለከተው ስንል በእግዚአብሔር ስም ጥሪያችንን እናስተላልፋለን። ጉባኤው በ26 ነው። ከዚያ ወዲህ የምትችሉ ካላችሁ ስልካችንም ላይ እዚህ እንትን ላይ ስላለ በዚያ እየደወላችሁልን ትኬቱን እንድታግዙን እንድትገዙን። ስለዚህ ያን ዕለት በጊዜው ተገኝተን ዘማሪያን አሉ፣ የተጋባዥ ዘማሪያን አሉ፣ ሰባኪያን አለ፣ እንዲሁም ልዩ ልዩ የኪነ ጥበብ ስራዎች አሉ። በዚያ ላይ ተገኝተን ጉባኤውን ሁላችንም ተባብረን ሞቅ አድርገነው ነዳያኖቻችንንም በፕሮጀክተር የሚታየውን አይታችሁ ማየት ማመን ስለሆነ አብረን አገልግሎቱን እንድናገለግል ስንል በእግዚአብሔር ስም ጥሪያችንን እናስተላልፋለን።